በተክሊል ማግባት የምትፈልግ ወጣት፣ ድንግልናዋን ራሷን መጠበቅ የምትፈልግ ወጣት እንዳልሰለጠነች እንድትቆጠርና እንዲሳቅባት በጓደኞቿ ማሆይ እንድትባል ይደረጋል። ቄሱ እንዲባል ይደረጋል። የእግዚአብሔርን ስም መጥራት ነው እንደ ፋራ የሚያስቆጥረው፣ እንደ ገጠሬ የሚያስቆጥረው፣ እንዳለማወቅ የሚያስቆጥረው፣ እንዳለመሰልጠን የሚያስቆጥረው ነጠላ ለብሶ ቤተክርስቲያን መምጣት ነው። መጨፈር ኋላ ቀር ያስብለው። ኳስ መቻል፣ ሌሎቹን ነገሮች፣ ሌሎቹን ጨዋታዎች፣ ሌሎቹን ቁማሮች እነዚህን መቻል እንደ መሰልጠን ያስቆጥራል። ቤተክርስቲያን መምጣት ደግሞ እንዳለ መሰልጠን ያስቆጥራል። በጣም ብዙ እጃችን ላይ ያሉ ወርቃማ ነገሮችን አስጥሎ ባዶአችንን ማስቀረት፣ ባዶአችንን ማስኬድ፣ ባህሉን የሚጠብቅ ወጉን የሚጠብቅ እንዳልሰለጠነ ምንም እንዳልገባው እንደ ጅል ተቆጥሮ እንዲሰደብ እንዲሸማቀቅ በጓደኞቹ ፊት የሚጾም ወጣት፣ ቤተክርስቲያን መሄድ ወጣት፣ የሚያስቀድስ ወጣት፣ ስርዓት ያለው ወጣት አሸማቀቅ፣ ሰዎችን ወደ እንስሳዊ ጠባይ መውሰድ፣ እሱ ነው መታገዝ የሚፈልገው ያልኳችሁ። መታገዝ ይፈልጋል። ይሄ እንስሳዊ ጠባይ እያየለ እየበረታ ሲሄድ ሰው ሁሉ እንስሳ ይሆናል።